ትኩስ መቃብር ነው የሚያየው። እግዚአብሔር ዛሬ ካንቺ ላይና ከቤትሽ ላይ የሥጋ ሞት ጆሮ ያለ ይስማ። የሥጋ ሞት ከዚች ላይ ሲሰበር አያለው። አሜን። ይህንን መዝሙር ትዘምራለሽ። እንሻገራለን ወደ ማዶ እናያለን ያርኮተን ሄዶ ጠላት ያዘጋጀ ክሱ ባዶ ይዘን እንወጣለን የድል ናዶ የድል ናዶ የድል ናዶ። የሆነ ነገር አቀላቅዬ ልነግርሽ አልፈልግም። ኦሪጂናል ከላይ ወረደውን እግዚአብሔር ያሰመኝን ድምጽ ነግርሻለሁ። ትኩሱን መቃብር ላንቺ የተዘጋጀውን በ3 ቀን ውስጥ አጣድፎ ልገልሽ ክፉ ያዘጋጀውን እግዚአብሔር አምላክ ዛሬ ከፊትሽ ያንን ጉድጓድ ላንቺ የተዘጋጀውን እግዚአብሔር ለጠላቶችሽ ሲያደርጋ ያለው በ3 ቀን ውስጥ ዛሬ ሮብ ነው፣ ሐሙስ፣ አርብ፣ ቅዳሜ እስከ ቅዳሜ በአንቺ ላይ የጨረሱትን ፕሮግራም ትኩስ መቃብር ነው የሚያየው እግዚአብሔር ዛሬ ከአንቺ ላይና ከቤትሽ ላይ የሥጋ ሞት ጆሮ ያለ ይስማ። የሥጋ ሞት ከዚች ላይ ሲሰበር አያለው። ከዚች ላይ ሲሰበር አያለው። መቃብሩን እግዚአብሔር ደፈንኩት አለ። ላንቺ ያዘጋጁትን ወደ ራሳቸው አዞረ። አሜን። ይደፈን በኢየሱስ ስም። አልሞትም በሕይወት። አሜን። ኦ ጌታ ሆይ አሜን። ምን አረገች? ምንም። ምናቸውን ወሰደች? ምንም። ወስዳ የከለከለችው ገንዘብ አለ? ምንም። ሆም ብሎ የሷን መኖር የሷን መውጣት መግባት የቤቷን ደስታ የቤቷን ሰላም የጠላ አውሬ ዛሬ ጌታ እንዲህ አለ፣ ኢየሱስ ኢየሱስ ለመርድኮስ የታወጀውን አዋጅ ወደ ሃማ ያዞረው አምላክ ዛሬም ለሷ ፈረደላት። አሜን። ዛሬም ለሷ ፈረደላት። አሜን። ሃሌሉያ ሃሌሉያ አሜን። ኢየሱስ ይህንን መዝሙር ትዘምራለሽ። ማራባዱ ማሪ ባራባች በጠላቶችሽ ፊት ቆመሽ፣ አሜን። በወዳጆችሽ ፊት ቆመሽ፣ አሜን። እንሻገራለን ወደ ማዶ እናያለን ያርኮተን ሄዶ ጠላት ያዘጋጀ ክሱ ባዶ ይዘን እንወጣለን የድል ናዶ የድል ናዶ የድል ናዶ። እንሻገራለን ወደ ማዶ እናያለን ያርኮተን ሄዶ ጠላት ያዘጋጀ ክሱ ባዶ ይዘን እንወጣለን የድል ናዶ የድል ናዶ የድል ናዶ። 10 ሰዎች ጉባኤ ውስጥ አላችሁ። መልእክታችሁ ነው ስሙ። ያለ ጊዜ አትሞቱም፣ ያለ ጊዜ አትቀበሩም። እግዚአብሔር አምላክ እይታችንን አቁሞ መልእክቱን እያስተላለፍኩ የእናንተ መልእክት ተቀበሉ። የሥጋ ሞት ለኛል ጌታ አትሞቱም እላችኋል። እግዚአብሔር አምላክ ያለ ጊዜ አትቀበሩም እላችኋል። በጌታ በኢየሱስ ስም ዛሬ ጠላት የቆፈረ ጉድጓድ ተደፈነ። አሜን። ነይ እስቲ ወደዚህ። ኢየሱስ ደስ አላላችሁ? እውነት ተረት ነው እያወራው ያለሁት፣ ተረት አይደለም። የሱን ድምጽ ነው እያወራው ያለሁት። በነሱ ቤት ሐሙስ ጀምሮ በጣም ከባድ ነውጥ፣ ቀጥሎ
ቅዳሜ ቀን ፍጻሜ ሊያደርግ ጠላት ያዘጋጀውን እግዚአብሔር አምላክ ከዚህ ቤተሰብ ላይ ከኢቴ ላይ እግዚአብሔር ዛሬ ጽዋውን ገለበጠ። እግዚአብሔር ዛሬ ጽዋውን ገለበጠ። እግዚአብሔር ዛሬ ጽዋውን ገለበጠ። በጣም ይገርማል። ብታምን ይሆንልሃል። አምነሽ ከተቀበልሽ ይሆንልሻል። አምነ ከተቀበልክ ይሆንልሃል። እኔ ወገኖቼ አንድ ነገር ልንገራችሁ። እግዚአብሔር ይናገራል። የተናገረውን አምነን መቀበል የኛ ፋንታ ነው። እግዚአብሔር ያስመልጠናል። እግዚአብሔር ሲናገረን አምነን እንቀበል። ወገኖቼ ጥርጣሬ በልባችን ውስጥ አይኖር። እግዚአብሔር አምላክ ተናግሮ ያደርጋል። እግዚአብሔር ተናግሮ ያስመልጣል። ብዙዎቻችሁ ሕያው ምስክር ናችሁ። እግዚአብሔር ተናግሮ ሲያስመልጥ አይታችኋል። ዛሬ ከ11 ሰው እህቴን እግዚአብሔር አምላክ አንስቼ እንዳገለግል አስጨነቀኝ። ጌታ ተናገር አለኝ። ስታዩት እግዚአብሔር አምላክ የሰጣት በረከት አለ ማህፀኗ ውስጥ። እሷንም አያችሁ ስትሞት 2 ሰው ነው የሚሞተው። እግዚአብሔር ግን ልጇንም አስመለጠ፣ እሷንም አስመለጠ። እግዚአብሔር ቤቷን ሊያሳዝን የመጣውን ባለቤቷን ልጆቿን ሊያሳዝን የመጣውን ወገኖች አንድ ነገር ልንገራችሁ። ሞት ብርቅ ነው ወይ? ብትሞት ምን ችግር አለ የምትሉት አትሞትም። ሞት ብርቅ አይደለም። አዎ ማንም ሰው ይሞታል አይደለ? ግን ያለ ጊዜ አትሞትም። ያለ ጊዜ እንድትሞት አልፈቅድም። ጌታ ተናግሮኛል። ይሁላችሁ አንድ እውነት ልንገራችሁ። ያለ ጊዜ አንድ ሰው ሲሞት ብዙ ተስፋው ይሞታል፣ ብዙ ነገሩ ይመታል፣ ብዙ ነገሩ ምን ይሆናል? ይቀጭጫል። አይታችኋል። እሷ በጌታ ናት። ብትሞት የምትሄደው ወደ አባቷ ነው። ነገር ግን አንድ ነገር ጌታ ዛሬ እንዲህ አላት። ምድር ላይ መብላት ያለባት እንድትበላ፣ ምድር ላይ 100 እጥፍ እንድትኖር በጌታ በኢየሱስም እግዚአብሔር ዛሬ ጣልቃ ገባላት። ጠላት የጻፈውን ደብዳቤ እግዚአብሔር ቀደደላት። 10 ሰዎች ጉባኤ ውስጥ አላችሁ። መንፈስ ቅዱስ አገልግኝ ካለኝ አገለግላችኋለሁ። የግድ እኔ ሁሉንም ጭንቅላታችሁን እያያዝኩ ቁሙ እያልኩ ማገልገል አይጠበቅብኝም። ጌታ እንዲህ ብሎኛል። በእናንተ ላይ የተጻፈው ደብዳቤ ተቀዷል አለ። በጌታ በኢየሱስም ተቀዷል። በኢየሱስም ተቀዷል። አንድ ሰው እጁን ከፍ ያድርግና መቃብሬ ተዘጋ ይበል እስቲ። የምትናገሩት ቃል ወርድ ነው። በላችሁ ላይ የሚሰራው ነው እየተናገራችሁ ያላችሁት። እኔ አልናገርም የምትል አንተ መብትክ ነው። ማንም አያስገድድም። ግን መናገር የምትፈልጉ በእኔ ላይ የታወጀውን ደግሞ በእግዚአብሔር ቃል እኔም ገለብጠዋለሁ የምትሉት በደም የተሰራውን በደም ኪዳን የታሰረውን እኔም በክርስቶስ ደም ገለብጣለሁ የምትሉት ዛሬ እጃችሁን ከፍ አድርጉና እንዲህ በሉ። በእኔ ላይ በሉ እስቲ የተሰራ ነገር በሉ ዛሬ በሉ ፈረሰ በሉ። እኔ በሉ እስቲ እኖራለሁ። በእኔ ላይ ጠላት ያሰበው በኢየሱስ ስም ተገለበጠ በሉ እስቲ። ሃሌሉያ። አሁን ላንቺ ስጸልይልሽ በአንቺ ስም፣ በልጆችሽ ስም፣ በባለቤትሽ ስም በጣም ረጅሙ ነጭ ደስታ ሉክ ላይ ተጽፎ የተደገመውን ድግምት እግዚአብሔር አምላክ ያፈርሰዋል። አሜን። ተደቅድቆ የተጻፈ በቀይ እስክሪብቶ አይነበብም። አረበኛ ጽሑፍ ነው። ጌታ መንፈስ እንዲህ አለኝ፣ ዛሬ ባንቺ ግንባር ላይ እኔ እግዚአብሔር ተናገሪ ስለኝ ስናገር ግንባርሽ ላይ ይሄ የተጸለየ ዋ በግንባርሽ ሲያልፍ እግዚአብሔር ያንን በአንቺና በቤተሰብሽ ቁጥር በቀይ እስክሪብቶ ተደቅድቆ ተጽፎ የተደገመውን የተተበተበውን ጌታ መንፈስ እንዲህ አለኝ። እንደዚህ ብዬ ሲያገለግል ምናልባት ቅር የምትሉኝ ሰዎች ካላችሁ እኔ እናንተን አጥፍቼ ከሆነ ይቅርታ ጠይቃችኋለሁ። ግን ይሄ ሉክ ተደቅድቆ በቀይ እስክሪብቶ ተጽፎ ይሄንን ሉክ ተደግሞ ተሰርቶ ይሄ በቀይ እስክሪብቶ ተጻፈው በአረበኛ ጽሑፍ የተጻፈው በእናንተ ቤተሰብ ላይ ተሰራው
ያለው በቄስ እጅ ነው። በቄስ እጅ አያለው ነጭ ልብስ የለበሰ ሰው በቄስ እጅ ይሄንን የሷን ሁሉ ነገሯን የያዘውን ሉክ ደስታ ሉክ ነጭ ሉክ ይሄ ባዶ ሉክ ሳይሆን እኔ እያየው ያለሁት ይሄ መስማር ያለው አዲስ የመጣ አይደለም። መስማር ያለው ደስታ ሉክ ላይ ዛሬ አምላኬ እግዚአብሔር ሲጸልይልሽ ከልጆችሽ ላይ አሜን፣ ከባለቤትሽ ላይ አሜን፣ ከአንቺ ላይ አሜን፣ ድግምታቸውን እግዚአብሔር ወደ ራሳቸው ይመልሳል። አሜን። ከፍ አድርጉቻቸውን አሜን፣ አሜን፣ አሜን። ምክንያቱም ወደ ራሳቸው የሚመልሰው ለምን እንደሆነ ልንገራችሁ። ለሷና ለቤቷ ለልጆቿ ለባለቤቷ ሲሰሩ እነሱ አልራሩላትም። ስላራሩላት ሊጨርሷት ሊገሏት የሷን ድምጥማጥ ሊያጠፉ ያዘጋጁት ስለሆነ እግዚአብሔር እንዲህ አለኝ ወደ ራሳቸው መልሻለኝ። አሜን አሜን በሉዋ። አሜን። መንፈስ ቅዱስ ከምለው ነገር ውጪ እኔ አላደርግም። ይመለስ፣ ወደ ራሳቸው ይመልሳለሁ። ጌታ እንዲህ ብሎኛል። ላንቺ የተደረገው ወደ ራሳቸው ይመለሳል። እግራቸው ይያዛል፣ መንፈሳቸው ይያዛል፣ አእምሯቸው በትክክል አይሰራም። እግዚአብሔር ስራቸውን አፍርሻለሁ። ባንቺ ቤት ውርደት አይሆንም አለ። ክሮላ ቫንታሲ ከማሃዲና ሞሳ በክርስቶስ ደም አፈረስኩት፣ በኢየሱስ ደም አፈረስኩት። ጠብቋት፣ እግዚአብሔር ኃይል በለዋ ላይ ያልፋል። እዛው ስራቸው ሲፈርስ በሷ ላይ እግዚአብሔር ኃይል ያልፋል። ቤተሰቧ ነፃ ይወጣል። ባለቤቷ ባለበት ነፃ ይወጣል። ልጆቿ ባሉበት ነፃ ይወጣል። በጌታ በኢየሱስ ስም ዛሬ አፈረስኩት፣ ዛሬ አፈረስኩት። ጠቅልዬ ወደ ራሳቸው መለስኩ። በኢየሱስ መለስ፣ በኢየሱስ መለስ። እምብርታቸው ላይ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም የሷ እምብርት አይወጋም። በኢየሱስ ስም ስልጣን ማይጸኗ ላይ ጠላት የሚወረውረውን ቀስ ሰብረዋለሁ። በኢየሱስ ስም ሰብረዋለሁ። እምብርቷ ላይ የሚወረወር ቀስ ይሰበር። በጌታ በኢየሱስ ስም ይሰበር። በልጆቿ ላይ የሚወረወር ቀስ ይሰበር። ዛሬ ለዚህ ቤተሰብ ማምለጥ ይሁንላቸው። አቤት አቤት! የእግዚአብሔር ኃይል፣ የእግዚአብሔር ኃይል፣ የእግዚአብሔር ኃይል ማክራ ዲላቫና ማሳ አያችሁ። እዛ ጋ መንፈሱ ተወጋ አለ ጌታ። መንፈሱ ተሰበረ አለ። መንፈሱ ተቃጠለ አለ። በጌታ በኢየሱስ ስም ፈረሰ፣ ፈረሰ፣ ፈረሰ። ቼና ማቲላቮስ እሷ ብቻ አይደለችም፣ ትልቋን ልጇን ራሱ ማይጸኗን አለ ጌታ። ማይጸኗን አበላሻለሁ የምን ማይጸኗ በስብሶ ይወጣል የምን ከልጇ ላይ ራሱ ሲሰበራ ያለው በጌታ በኢየሱስ ስም ተሰበረ። አረ እጃችሁን ከፍ አድርጉና ተሰበረ በሉስ፣ ተሰበረ በሉ። ግሎሪ 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 ግሎሪ! የእግዚአብሔር ክብር መጣ። የእግዚአብሔር ኃይል መጣ። ያለ ጊዜ አትሞችም፣ ያለ ጊዜ አትሞትም። ያለ ጊዜ ያንተ ነገር አይቀበርም። ያለ ጊዜ ያንቺ ነገር አይቀበርም። ዘንዶ ዛሬ ተገለበጠ። እባቡ ተቀጠቀጠ። እባቡ ተቀጠቀጠ። ሞርታቸው ተገለበጠ። እቅዳቸው ፈረሰ። አንድ ሰው ፈረሰ ይበልስ። ድገሙና ፈረሰ ይበልስ።